بسم الله الرحمن الرحيم. الحمد لله بجميع المحامد على جميع النعم، وأجلها وأفضلها نعمة الإيمان والإسلام، سيدنا ونبينا محمد سيد الأنام وعلى آله وصحبه البررة الكرام ومن تبعهم بإحسان إلى أن يرث الله الأرض ومن عليها ذو الجلال والإكرام. وبعد أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله. السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. ሲራጅ እንኳን ነይቶ ሀደራ ሲሰጡ እናንተ ነይታችሁ ሰላምታ መመለስ እንዴት አቃታችሁ? ቢላሂ ተዓላ ብለው ሀደራ ሰጡ። ስለዚህ እኛ ደግሞ ሰላምታ ሞቅ ብለን ልንመልስ ይገባል። ሐቂቃ እውነት ለመናገር ዛሬ ነው ሹክር ብቻ ካልሆነ በስተቀር ሌላ ምንም የሚባል ነገር አልነበረም። ሹዎቹን ፊት ይሄንን እንላለን የሚባል ነገር የለም። ኢንቲሳር አልአምር ብቻ ያው ደስታችንን ለመግለጽና ትዕዛዛቸውን ለማክበር ኢንሻአላህ ትንሽ ብንተዋወስ ጥሩ ይሆናል። ብዙን ነገር ሸፊራጅ ተናግረውታል። ይህን የመሰለ ወንድም ከእንዲህ አይነቱ መሻይኾች ጋር በእንዲህ አይነቱ ሌይል ተገኝቶ ዛሬ ያላገኘችው መቼ ነው የሚከጀለው? ሐቂቀተን መለከ ሙከረም ከመሰለ ደረሳ ጋር ጦሃራ ሆነ ቦታ ጋር ስንቱ ሐጃ በተፈጸመበት በኢስራ በሚዕራጅ ተገናኝቶ አለማግኘት ይሄ እንግዲህ ምን ሰዓዳ መሆኑን ያጠራጠረው አለሸቀዋን ሁሉ ከኛ ላይ አላህ ያረቀው። አሜን። አለሸቀዋን ማይቀርበና አላህ ያድርገው። ሐቂቃ ኒዕመተል ኢማን አላህ እስላምን እንደመስጠት ያለ ኒዕማ እዚህ ዓለም ላይ የሰው ልጅ ምንም ነገር አላገኘም። ላ ዩሳዊሂ አዩ ኒዕመቲን نعمة المال ولا نعمة الملك ولا نعمة الأزواج ولا نعمة الأولاد. يسوي شيء بكبري ده يالك توتي موتان بيشوم الشارع بيولد لجوتشوني أتال توتشي هدال يستون كلهم نجار سيكار الدنيا لاي تكتلوني ميهرو مان نو بيبال إيماننا يازن مسلمنا بيشانه. عجب. للاو علماء الإسلام من دارut إن عيد الأعياد والفرحة الكبرى هي ميلاد رسول الله صلى الله عليه وسلم الذي أرسله الله رحمة للعالمين. لأننا لمؤمنوش لمسلموش لأهل الإيمان يعيدوش هلو عيد يدستا هلو دستا የረሱላችን አለይሂ ሰላቱ ወሰላም ተወልደው ወደኛ መላካቸው ነው። الذي من وجده وجد كل شيء ومن فقده فقد كل شيء. ኢማንን ተሰጥቶ ረሱሉን ያገኘ ምን ኒዕማ ቀርቶበታል? ወላሂ ምንም የቀረበት አንድም ኒዕማ የለም። ረሱልን የተሰጠ ሰው አላሁ አክበር አላህ ረሱልን የረሱልን መሐባ ያጣ ሰው ደግሞ ምንስ ነገር አግኝቷል? ሁሉን ነገር አጥቷል ማለት ይቻላል። ይሄን ውድ ነብይ ማግኘታችን ለኛ ትልቅ ኒዕማ ነው። ከይህ በላይ ምንም ኒዕማ የለም። ኢማሙ አህመድ፣ ኢማሙ በይሃቂ፣ ነሳኢ በዘገቡት ሌሎቹም ዘግበውታልና يوم من الأيام رسول عليه الصلاة والسلام ودي مسجد ሲወጡ እንዲህ አይነት ሐለቃ አገኙ። ያው እኛ ያዝነው ስራ የረሱል አለይሂ ሰላቱ ወሰላም ሱሐቦች ስራ መሆኑን እንዲህ ደውራ ሰርተው ረሱል አለይሂ ሰላቱ ወሰላም መስጂድ ሲያገኟቸው
ሷዲቁል አሚን ምን አሏቸው? ማ አጅለሰኩም አሏቸው። እንዲህ አይነት ደውራ ያማረ ደውራ ሰርታችሁ መስጂድ ውስጥ ምንድነው ያቀማመጣችሁ ሲሏቸው ሷሃበተል ኪራሙም ለረሱል አለይሂ ሰላቱ ወሰላም የመለሱት ምን ነበር? ነድኡላህ ወነሕመዱሁ አላ ማ ሀዳና ሊዲኒህ ወመና ዐለይና ቢካሉ። አሁን እኛ የምንሰራው በሸኾቻችን ሰበብ በመሻይኾቻችን ፈለግ ተከትለን ያገኘነው ትልቅ ኒዕማ። እኛማ እንዴት ተሰባሰብነው? አላህን ልንለምን ነው፣ አላህን ልንዘክር ነው። ከዛሊከ ደግሞ ወነሕመዱሁ ልናመሰግን ነው። አላማ ሀዲያና አላ ዲኒህ ዲነል ኢስላምን አለዚ ረضየሁ ሊልኢንሲ ወልጃን ወረዲቱ ለኩሙል ኢስላመ ዲና ብሎ አላህ እናንተን ልትገዙ ዲነል ኢስላምን መረጥኩላችሁ ያለንን ዲን የሰጠንን ወመን የብተጊ ገይረል ኢስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። 24 ሰዓት እስከሚቆራረጥ ድረስ ቢሰራ የዲነል ኢስላምን ዐቂዳ ሳይከተል ምንም ተቀባይነት የለውም የተባለውን አላህ ለኛ መርጦ ስለሰጠን ስለ ኢማናችን ስለ እስልምና አላህን ልናመሰግንና ኢማሙ በይሃቂ በዘገቡት ብያቸዋለሁ። ነሳኢ ማየት ይቻላል። ኢማሙ አሕመድ በዘገቡት ደግሞ ይሄ ሪዋያ 6 ሷሃባ እንደዘገቡት ምን ይላሉ? ወመና ዐለይና ቢክ እሱንም አላህ ስለሰጠን ልናሸክር ነው አሉ የረሱልና አለይሂ ሰላቱ ወሰላም መሰጠት። እሱን የመሰለ ነብይ አላህ ስለሰጠንም ልናመሰግን ልናሸክር ነው ሲሉ ወላሂ ማ አጅለሰኩም ኢላ ዛሊክ አሉ ረሱል አለይሂ ሰላቱ ወሰላም። አላህ ይሁንባችሁ እኮ ሌላ ነገር ምንም አላስቀመጣችሁም፣ ያስቀመጣችሁ ይሄው ብቻ ነው ሲሏቸው ሷሃበቱ አላህ ይመሰና ኢላ ዛሊክ አላህ ይሁንብን ከዚህ ውጪ ሌላ ምንም ሙራድ የለንም አሉ። እዚህ የተሰባሰብነው በረሱል ተደስተን አላህ በሰጠን ኒዕማ በኢማናችን ሹክር ለማድረግ ነው ወይስ ሌላ ለማውራት ለሌላ ነገር ተሰበሰብነው? ከዚህ ውጭ አለን? የለም። ሷሃበተል ኪራም ወላሂ ከዚህ ውጭ ሌላ ምንም ነገር የለም አሉ። ይሄ ስብስብ ማለት ነው፣ ይሄ መገናኘት ማለት ነው፣ ሌላ ነገር የለም። ረሱልም አለይሂ ሰላቱ ወሰላም ምን አሉ? አማ ኢኒ ለም አስተሕሊፍኩም ቱህመተን ለኩም አሉ። ወላሂ እኔም ተጠራጥሬያችሁ ከዚህ ውጭ ሌላ ላለ ነገር ትቀመጣላችሁ ብዬ አይደለም አሉ። ግን ለምንድን ነው ያስማልኳችሁ? ፈጃአኒ ጅብሪሉ አለይሂ ሰላሙ ፈአኽበረኒ ቢአነ አላህ ዩባሂ ቢኩሙል መላኢካ አሉ። አሁን መጥቶ ጅብሪል የእናንተን ስራ ለመላእክቶች ግልጽ እያደረገላቸው ለመላእክቶች እየነገረ እንደሆነ ስለነገረኝ ያለ ነገራችሁ ነው አሉ ረሱል አለይሂ ሰላቱ ወሰላም። ይህን ቢል የወፈቀው ሰው እንዴት አይነት መታደል ነው! ይሄን የመሰለ ኒዕማ ያስጠላው ከዚህ አላህ ያጦረደው ሰው ምን አይነት መጥሩት ነው! ሐቂቀታ የዱንያ የአኺራ መልኡን ማለት ከእንዲህ አይነት ባህር ይወጣ ማለት ነው። ከዚህ ሽፋ የወጣ ይሄ ያስጠላው ሰው ምን አይነት የተረገመ መሆኑ በዚህ ይታወቃል። ረሱል አለይሂ ሰላቱ ወሰላም የእናንተን ስራ ለመላእክት አላህ እያስተዋወቀላችሁ ነው አሉ። እንዲህ አይነቶቹ ባሮቼ ቅድም ሸህ ሲራጅ እንዳሉት ከተለያየ ቦታ ግማሹ በመኪና ግማሹ በእግሩ ግማሹ በአየር መጥቶ ረሱሉን ስለመሰጠት ማመስገንና ስለ ዲነል ኢስላም አላህን መለመን ምን ያህል ትልቅ ስራ ነው አሉ። ስለዚህ ይሄን ሁሉ ያገኘነው በዲነል ኢስላም ነው። ዲነል ኢስላም ብሎ ማለት ደግሞ ሌላ ማንም ሳይሆን ከነቢዩላህ አደም ጀምሮ እስከ ረሱል አለይሂ ሰላቱ ወሰላም የነበሩት ነቢያቶች ያስተማሩት አቂዳና
ከረሱል ሷሃቦች ተቀብለው ከሷሃቦች ደግሞ ታቢዑት ታቢዒን ኢላ የውሚና ሀዛ አሁን እኛ አለንበት ድረስ ምንም ሳያደፈርሱ ሳይበርዙ ሳይደልዙ ቀጥታ ያመጡልን አቂዳ ከያዝ ፈሊላሂ አልሐምድ ይሄ ትልቅ ኒዕማ ማለት ይሄ ነው። ግን በዲን አልእስላም የሰው ልጅ ሸፋፍኖ የተለያየ ነገር እየተገዛ የሚሄድ ከሆነ ኻሲረ ዱንያ ወልአኺራ የሚባለው ይሄ ነው። አላህ ከዱንያም ከአኺራም ኪሳራ አላህ ይጠብቀን። ደረሳውንም እስከ መጨረሻው የሚዘልቀው ሌላውም የሚዘልቀው አላህ ያርገው፣ እኛም የሚዘልቀው አላህ ያርገን። አሜን አሜን። አላህ አጋጣሚ ሆኖ አንድ እሷ ትዝ አለኝና ሁልጊዜ ቀልቤን የሚነካውና ሁልጊዜ ትዝ ባለኝ ቁጥር የሚያስጨንቅም ሁልጊዜ ዱዓም የሚያስደርግ ነውና በዳኒ ጊዜ ይባላል አንድ ደረሳ ነበርና ወንዝ ውሃ ሊቀዳ ሲሄድ ሴቲቱ ለካ ከላይ ብቅ ብላበታለችና ደረሳው የዳኒ ነው። አጀብ ቅድም ሸኾቹንም እንዲያኒ ደረሶቹንም እንደነዳኒ አላህ ያርጋቸው ተብሏል አይደለም? ደረሶቹም የዳኒ ደረሳ ናቸውና ገደል ሊገባ እንደማንም ተንገዳግዶ ቆመና ያቺ ሴትዮ ምን አለችው? በጣም አስደስቷትም ነው። እስኪ እንዲያው የጨረስከውስ እንደው ደግ ብላ ሆዴች ይባላል። አጀብ ሱብሃንአላህ። እንዲያው ከጨረስከውስ ደግ ስትል ይሄንን ዳኒ ሰሙ ይባላል። ሰሙ ያደረሳ የቆየውን ቆየና ሞትን አላህ ያዘውና እሱ እንደማንም ሙሽራ እንደሆነ እዛው ዳኒ ጧራ ላይ ያለፈ ወደ አኺራ ሄደ። ወዲያውኑ እዛ ዳኒ ጧራ ላይ እንዲያለፈ ዳኒ ሌላ መጣቡ መንበሩ ለተለያዩ መሻይኾች ላኩ አይደለም ያሉት ሄዱና ያችን ሴት ጨረሰው በሉና ነገሩ ጀበጀበጀብ ቀልብ ላይ ተቀምጦ ይኖር ነበር ማለት ነው። ጨረሰው በሏት ለዛ ለሴት ጨረሰው በሏት እንደተሞሸረ ሄደ ወደ አኺራ ሳይበከል ሌላ ነገር ሳይገባበት ጨረሰው ብላችሁ ለሷ ነገሩልኝ አሉ ይባላል። ሁላችንም የምንጨርሰው አላህ ያርገና። ሼህ መሐመድ ሼህ የሙፍቲ ልጅ ሀያታቸውን አላህ ያቆያቸውና አሁን በቅርብም የነገሩን ነው ሙፍቲ ያሉትን የሙፍቲ ንግግር ነው ከዩ ጋር ሊሄድ የሚችል ኢንሻአላህ ደረሳ ሲባል ሁሉም እያንዳንዱ ከተለያየ ቤት ይወጣል አሉ። ሙፍቲ ናቸው ይሄን የሚሉት ሙፍቲ ራያ የሚነግሩን የሙፍቲ ራያ ልጅ ናቸው። እና ከተለያየ ቤት ይወጣና አላህ መሻይኽ ጠይብን ይገጥመዋል አሉ። ጥሩ ጥሩ ሸኾች አላህን ፈሪ የሆኑትን የፊቁሁም ሸህ የነህሩም የተፍሲሩም ሆነ ሐዲሱ ሪዝቁ እስካለ ድረስ እነሱ ላይ ያለውን ሁሉ ይቀራና እነሱን መስሎ ከዛም በኋላ ከነሱ ያገኘውን ከነሱ ያገኘውን ኢንሻአላህ በደህና ልክ እነሱን መስሎ የቀራውን ሲያቀራ ከነሱ የያዘውን አዝካር ሲዘክር የነሱ ኮፒና የነሱ አምሳል ሆኖ ይኖራል። ይሄ ሚነል ሙፍሊሒን ነው አሉ። ሸዎቹ መሰላቸውን ወልደዋል ይባላል አሉ። ሁሉንም እንደዛ አላህ ያድርገው። ይሄ في اول ደረጃ የሚቀመጠው ነው። ለክሾቻችን እንደምናየው አሁን በፊት የነበሩትን የመሻይኾቻችን ይዘው ምንም ሐረካ ሰከና ሁሉ ነገር ሳይጎል ወይም ከነሱ የሚወጡትን ብናይ የማን ነው ደረሳ ያስብላል እኮ አይደለም? የነሱ ነውና ነው የሚባለው። ይሄ ሚነል ሙፍሊሒን ነው አሉ። ሁለተኛውም እንደይሁ አላህ ሪዝቁን የቀሰመለትን ያህል ይቀራል። ከዛ በኋላ ማዕሽመችም በአላህ መሻአ ነውና ነጋዴም
ከሆነ ሊነግድ ይችላል፣ ሊያስም ይችላል። በተለያየ ነገር አላኩል ያህል ማዓሹን ይዞ እነዛ ከመሻይኾቹ ያገኘውን አቂዳ አቡ አለይሃ እንዳሉት ረሱል አለይሂ ሰላቱ ወሰላም ይዞ ኑሮ ይሄም በደህና በኢማኑ ይሄዳል። ይሄም ፊ ደረጀቲ ሳኒያ ይቀመጣል አሉ። ሶስተኛው ደግሞ የጥሩ መሻይኾችን እውቀት ይቀስምና ثم يدخل الى المدن አሉ። ወደ ተለያዩ ከተማዎች ከአንዱ ከተማ ወደ አንዱ ከተማ ይገባና ثم يتكالب ከተካሉ ቢልከልብ አሉ። لا حول ولا قوة الا بالله። ከዛ ዱንያን ለመፈለግ ብቻ አንዱ ሀብታም ከአንዱ መስጂድ እየተንጠለቀለ እየተንጦለጦለ ثم يغير عقيدته وهذا خسر الدنيا والآخرة وهذا خسر الدنيا والآخرة። ይሄ ዱንያውንም አኺራውንም ያጣ መናጢ ነው። ሶስተኛው አለ። እንዲህ አይነት መናጢዎችም የማይወጡባቸው አላህ ያድርጋቸው። ከነሱ ውስጥ አረማሙ የማይወጣ አላህ ያድርገው። አቀንጭራ የማይበቅል አላህ ያድርገው። ስንዴ ውስጥ የሚበቅል እንክርዳድ የሚባል አለ አይደል? በየቦታው እኮ እንክርዳዱን ያስቸግረው። ሰዎቹ እንክርዳድ የማይበቅልባቸው አላህ ያድርገው። እነዛ የሚያወጡት ሁሉ የሚያወጡ አላህ ያድርጋቸው። ዲነ እስላም ሁላችንም እንደምናውቀው ቅብብሎሽ ነው። ዱንያ በአጠቃላይ ስናያት ቅብብሎሽ ናት። ሃሩን ረሺድ በነበሩበት ጊዜና በወቅታቸው አንድ ትልቅ ሼህ አላህን ፈሪ ነበሩና ወደ እሱ ሄዶ ያ ሼህ ኢድኒ ያላቸው ይባላል። ሲከሶ የሚጠቅም ለዱንያም ለአኺራ የሚሆን ነገር ንገሩ ሲላቸው እሱ ምን አሉት? ያ ሃሩኑ ለው ዳአመት ሊገይሪከ ማ ወሰለት ኢለይከ አሉት። ዱንያ እኮ ሌሎቹ ላይ ሁልጊዜ ቀጣይ ሆና ከነሱ እጅ ማትወጣ ብትሆን ኑሮ አንተ እጅ ባልደረሰች ከነሱ አፈትልካ ነው አንተ ጋር የመጣችው አሉ። ባለስልጣኑ የመጀመሪያ ባለስልጣን ነው እንዴ? ነው እንዴ? መሻይኹ የመጀመሪያ መሻይኽ ነው እንዴ? ሀብታሙ የመጀመሪያ ሀብታም ነው እንዴ? መልካሙ የመጀመሪያ ባለመልክ ነው እንዴ? ለው ዳአመት ሊገይሪክ ማ ወሰለት ኢለይከ አሉ። ዱንያ ትሽከረከራለች። ትናንት ሌሎች ላይ ነበረች፣ ዛሬ ደግሞ እኛ ላይ ደረሰች፣ ነገ ደግሞ ወደ ሌላው ትሻገራለች። ሁሉ እኛ ላይ አትኖርም። እንዲሁ ቀጠለና ዚድኒ ያላቸው እስኪ ጨምሩኝ፣ ኧረ ምክሮ በጣም ይጥማል ሲላቸው ምን አሉት? ቲልከ ቁሱሩሁም ወሃዚሂ ቁቡሩሁም አሉ። አያ ሃሩኑ አታይም? እዛ ረዣዥም ህንፃ ገንብተው ይሄ ደግሞ አፈሩን ቋልቆ ወደታች የገባ መሬት ቀብራቸው ነው። እነዛ ባለ ህንፃዎቹ ናቸው እኮ እዛ አፈር ውስጥ የምታያቸው አሉ። ሶስተኛ ቀጠለና ዚድኒ ሲላቸው ከፋ ቢልመውቲ ዋዒሁ አሉት። አይ ሃሩን ሆይ እንደ ሞት ምን መካሪ አለ? ሞት ያልመከረው ሰው በሌላ ምን ይመከራል አላቸው አሉት። ከዛ በኋላ እሱም ቀጠለ። ያ ሼኽ አላቸው አለይከ ዴኑን ፈነቅድየ፣ እንደው ዴን ካለቦት ገንዘብ ልክፈልልዎት የሚያሳስበዎት አለ ሲላቸው ሲሉት እሱ ነው ለሳለ ሼኽየው ሲላቸው እሱ ምን አሉት? አንተ የበለጠ አቅም ያለው ጌታ የሚከፍልልኝ አላህ ነው፣ ካንተ አልፈልግም። አሁንም ቀጠለና ያ ሼኽ ኹዝ ሚን ማሊ ማ የክፊከ ሪዝቀን ለከ ወሊዕያሊከ አላቸው። እንደው እሱ የፈለጉትን ለሰውም ለቤተሰቦችም በቂ የሆነ ሀብት ያለው የፈለጉትን ያህል እስኪ ይውሰዱ ሲላቸው ፈተበሰመ ሼኹ ሳቁበትና የሃሩኑ አተሁኑ አነላህ የርዙቁከ ወየንሳኒ አሉ። ምን አይነት ሞኝ ነህ አንተን የሚያበላ የሚያጠጣ ጌታ እኔን ይረሳል ብለህ ታስባለህን አሉ።
ተወኩላቸው ይሄን ያህል ነው አይደለም? አሁን የኛ ወጥ እንደምታዩት የአማራ አቂዳ አሽዓሪያ ወለማቱሪዲያ ሷሃበተል ኪራም አጥንታቸውን የከሰከሱበት ደማቸውን ያፈሰሱለት ዲን ነው። እንደው ዝም ብሎ በማንህ የመጣ አይደለም። እንደው አንዱን የሙእናን ብቻ ዘመቻ ብናስታውስ ረሱል አለይሂ ሰላቱ ወሰላም ማንን ነበር አሚር አድርገው የላኳቸው? ዘይድ ብኑ ሐሪሳን አሚር አደረጉና ላኩት። ዘይድ ብኑ ሐሪሳ ሲጋደሉ ተገደሉ። ዘይድ ብኑ ሐሪሳ እዛው ጦርነት ላይ ሞተው ጃዕፈር ኢብኑ አቢ ጣሊብ ጃዕፈር ጦያር ባንዲራዋን አነሱና ማዋጋት ያዙ፣ መታገል ያዙ። ጃዕፈር ቀኝ እጅዎን ተመቱ አይደለም? ቀኝ እጅዎን ሲመቱ ጃዕፈር ባንዲራ አይደለም የጣሉት፣ በግራው ያዟል። በግራው ሲይዙ ደግሞ ይሄኛውንም ግራውን ሲመቷቸው መሀከል አጣብቀው ይዘው መዋጋት ጀመሩ። ከዛ በኋላ ተፍትፈው ጃዕፈርንም ገደሏቸው። አብደላህ እዚህ ላይ ምን ይላሉ? ጃዕፈርን በኋላ ስንፈልግ እዛ ጀናዛ መሀከል አገኘናቸውና ከትንሽ አንስቶ እስከ ትልቅ ድረስ የተፈተፏቸው ከ90 በላይ ቁስል አገኘንባቸው ይላሉ። ጃዕፈር ሞቱ። ጃዕፈር ሲሞቱ አብደላህ ኢብኑ ረዋሃ እንደገና ባንዲራዋን አንስተው ተዋጉ። አንዲ ጦርነት ላይ አብደላህ ኢብኑ ረዋሃም ተገደሉ። ሶስቱም አሚሮች ማለት ነው። በአራተኛ ኻሊድ ኢብኑ ወሊድ ባንዲራውን አንስተው ድል አድርገው ገቡ። ዲነል ኢስላም በሐቂቃ እንደዛ ሆኖ የተመጣበት ዲን አትፈተኑም ሁልጊዜ እንደው አልጋ ባልጋ ነው ያለን ነገር አለ እንዴ? አም ሐሲብቱም አን ተድኹሉል ጀነህ ወለማ የእቲኩም መሰሉ الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب። እንደው እናንተ ምንም ሳትፈተኑ በነዛ ላይ የደረሰ በእናንተ ላይ ሳይደርስ ጀነትን ታስባላችሁ ሆነ ይላል ኻሊቅ ሰማዋት ወልአርድ። እነዛን ያለፉትን ድህነት ከሆነ የሚያሳስባችሁ መሰቱሙል ባእሳ ይላል አላህ። በእናንተ ላይ ያለው ስቃይ ከሆነ ወضራ የበላው ጥናት ወዙልዚሉ ተንቀጠቀጡ አርበደበታቸው መሪና ተከታይ እስከሚባባል ድረስ ተከታዮቹ ምን ይላሉ? መታ ነስሩላህ የሚል ጥያቄ ሲያቀርቡ መሪ መቼም ምንጊዜም ቆራጥ ነውና አብሮ ከነሱ ጋር ስለማይርበደበድ ምን እያሉ መልስ ይሰጡ ነበር? አላ ኢነ ነስረላሂ ቀሪብ፣ አብሽሩ ነስሩ ነገ ነው እየተባባሉ ብዙ ደርሶባቸዋል ይላል። እንዴ ሆኖ የመጣ ዲን ስለሆነ እህቶችም ወንድሞችም ይህ የምንሰማ አላህ ያገናኘን ሰዎች ረሱል አለይሂ ሰላቱ ወሰላም አቡ አለይሃ ቢነዋጂዝ ያሉት ቀንጣጤያችሁ ከሱ ያሉት እኮ በፊት ጥርስ ብንይዘው የሚያስለቅቀው ይበዛል አይደለም? በእጃችን ቢሆን የምትንከረፈፍ የሚቀማ ይብሳል። በተለይ በአሁኑ ወቅት ሰይአቲ አለናስ ረሱል አለይሂ ሰላቱ ወሰላም እንዲያሉት ሰይአቲ አለናስ ዘማኑን ወደፊት የሚመጣ ወቅት አለ። አሷቢሩ ፊህም አላ ዲኒህ ከልቃቢዲ አለል ጀምራ፣ በዲኑ ላይ ጠንክሮ የሚሄድ ሰው የሳት ፉም የግራር ፉም በእጁ እንደመጨበጥ ነው። ይሄን አሁን ጨብጦ የሚችል ሰው አለ? ይሄን ቢጥለው የሚጠፋል፣ ቢይዘው ያቃጥላል። እንደዛ ይዞ ግን ወዴት ይሄዳል? ወደ አኺራ ይሄዳል ነው። ስለዚህ የኛ መሻይኾች ሐቂቃ ሲቀሩ ተሸግረው ሲያቀሩ ተሸግረው ለዱንያ ጥቅም ተነግዶላቸው ታርሶላቸው ሀዲያ ጠብቀው ሳይሆን ተቸግረው መከራቸውን አይተው እኛ ድረስ አደረሱ። ከኛ ሶዳ የሙእሚኑል አያም ሾንክይ ይባላልና በጣም እንስቅስቅ ብለው የሚያለቅሱበት ቀን አለ ይባላል። ተንሰቅስቀው አልቅሰው ምን ነው ምን አገኛችሁ ሲባሉ
እኔ ከሁሉ ነገር የሚያሳስበኝ እስካሁን ዲነል ኢስላም ከመሻይኾቻችን እየተንከባለለ እኛ ጋር ደረሳሉ። እኛ ጋር ተቋርጦ ግን ቁጣው ጦርቅናችሁ ማሻገር አልቻላችሁም ተብለን የውመል ቂያማ እንዳንጠየቅ ያስፈራኛል ይላሉ ይባላል። ስለዚህ ቁጣው ጦርቅ እንዳንሆን እንደ መሻይኾቻችን እኛ ይህን ዲነል ኢስላምን ልናስተላልፍ ግዴታ ይሆንብናል። ዲነል ኢስላም ብሎ ማለት የኢማም ብቻ ድርሻ ሳይሆን ዲነል ኢስላም ብሎ ማለት የመሻይኽ ብቻ ድርሻ ሳይሆን ሁላችንንም የሚመለከትና ሁላችንም ደግሞ ኢንሻአላህ ጠንክረን የምንወላውል ሰዎች ሳንኖር ሁበይፋ እንዳስተላለፉት ረሱል አለይሂ ሰላቱ ወሰላም ምናሉ ላ ተኩኑ ኢማዓተን አሉ ተቁሉን ኢን አሕሰነ الناس አሕሰና ወኢን አሳኡ አሳእና ወላኪን ወጢኑ አንፉሰኩም አን ትሕሲኑ ኢን አሕሰነ الناس ወኢን ظለሙ አላ ተظሊሙ አሉ። ይሄ ለእያንዳንዳችን የሚያስፈልግ እናንተ ኢማዓ ብሎ ማለት ምንድነው አሉ። ኢማዓ ብሎ ማለት الذي يتابع كل نائق ነው ዝም ብሎ የሚያናፋውን የሚጮኸውን ሁሉ የሚከተል ማለት ነው። يقول لكل احد انا معك ያንንም ሲያገኝ ካንተ ጋር ነኝ ይላል። ያንንም ሲያገኝ ካንተ ጋር ነኝ ይላል። እንዴት ሊሆን ይችላል? ولن ترضى عنك اليهود ولا النصارى حتى تتبع ملتهم ابن አሹር በፈሰሩት ምን ማለት ነው አሉ። ያቂዳ ይሄ አያት ይሁዳዎችም አንተ ስምናን ይዘህ ይሁዳውም ነሷራውም እኔን ውደደኝ የምትል ከሆነ የነሱን ውደታ ልታገኝ የምትችለው ነሷራም ይሁዳም መሆን አለብህ ማለት ነው አሉ። ሙስሊምም ሆኖ ይሁዳም ሆኖ ነሷራም ሆኖ አንድ ሰው እንዴት ነው ሊቀጥል የሚችለው? ሀታ ፊ አምሪ ኢሳ ብንወስድ እንኳን እኔ ሙስሊም ነኝ ካለ ኢሳ ምን ብሎ ማመን አለበት? ኢሳ አብዱ ወረሱል የተከበሩ የአላህ ነብይ ናቸው ማለት አለበት አይደለም? ኢሳ ምንድን ናቸው? ሰው ናቸው እያለ ነው። ነሷራ ከሆነ ደግሞ ኢሳ ኢላሁን አው ኢብኑ ኢላህ ሊል ነው። ይሁዳ ከሆነሳ ኢሳ ኢብኑ ዚና ሊል ነው። ዚና ኢሳ የዚና ልጅ ነው ብሎ ኢሳ ጌታ ነው ብሎ ኢሳ ረሱል ነው ብሎ ይሆናል እንዴ? አህለ ሱናውን ሲያገኝ አህለ ሱና ነኝ ብሎ ኢኽዋኑን ሲያገኝ ኢኽዋን ነኝ ብሎ ወሃቢያውን ሲያገኝ ወሃቢያ ነኝ ብሎ ተክፊሩን ሲያገኝ ተክፊር ነኝ ብሎ አንድ ሰው መኖር ይችላል? ይሆናል? አይሆንም። ሁለተኛ ዲንን የሚይዘው ሰው ተጠነከረ ተታገሉ እታገላለሁ ሰው ከተወው ተዋለሁ ተብሎ ዲን አለ እንዴ? አለ እንዴ ወንድሞች? የለም። ወለው በቂት ወህዲ ብሎ አንድ ሰው ሁሉም ትቶ ቢሄድ ብቻዬንም ብቀር አለሃ አህያው አለሃ አሙት እንኖርበታለን እንሞትበታለን ልንል ይገባል። እኛ እኮ ዱንያ አላቂ ናት። ጀነት ማለት ሰከረተል መውትን የምናልፍበት ነው። ቀብርን አልፈን ነው። ሐሽሩን ነሽሩን ሲራጥን አልፈን ነው። ከዛ በኋላ ነው ጀነት የምንገባው። ረጅም ጉዞ ነው አይደለም የሚጠብቀን ወደፊት። ረጅም ጉዞ የሚጓዝ ሰው አገር አቋራጭ አውቶቡስ ያስፈልገዋል አያስፈልገውም? አዲስ አበባ ሄዳለሁ ብሎ ባጃጅ ይሳፈራል? አንድ ሰው አውሮፓ አሜሪካ ወይም ሐጅ ሄዳለሁ ብሎ ቢያስብ በአገር አቋራጭ አውቶቡስ ነው የሚቆርጠው ወይስ አውሮፕላን ነው የሚቆርጠው? ሌላ ሁሉ ውር የሚለው ባጃጅ ነው በየሰፈሩ የሚቀር ማለት ነው። ተሳፍረን ጀነት ልንገባ የምንችለው እነዚህ መሻይኾች አቂዳ ተከተለን ስንሄድ ብቻ ነው። እነ ዲያንይን ስንከተላቸው ነው። እነ አንይን ስንከተላቸው ነው። እነ ሾንጀ ስንከተላቸው ነው። እነ ታጁዲን ስንከተል ነው። እንደነ ሺጊ ስር ያሉትን ስንከተል ብቻ ነው። ሌላው ባጃጅ ነው፣ ከሰፈር አይወጣም። ባጃጅ በቃ የባጃጅ አገልግሎት መቼም ታውቃላችሁ አይደል? ከሰፈር ሰፈር ሴት ለምናምን ሊሆን ይችላል። አገር አቋራጭ ዓለም አቀፍ አይሻገርም። የዋህብያ አቂዳ የባጃጅ አቂዳ ማለት ነው።
የመሻይኾቻችን አቂደቱ አህሊ ሱና ወል ጀማዓ አቂደተል አሽዓሪያ ማቱሪዲያ አሻግሮ ሲራጥን ማህሸረንም ማአን ነብይን ወሲዲቂን ወሹሃዳ ወሷሊሂን ጀነት ያስገባል። አላሁ አክበር። ይህን አቂዳ ይዘን ሁላችንም እችን ዱንያ ለመሻገር ዝግጁ ነን ኢንሻአላህ። የፈለገው ነገር ቢመጣ ሳንዋዥቅ ሳንዋልል ማለት ነው። ሁለተኛ ከመሻይኾቻችን ጎን አቅም በፈቀደ አህመድ ሪፋኢ ረዲየላሁ ዐንሁ ወአርዳሁ ወጀዐለ አልጀነተ መስዋሁ ወመእዋህ አንድ ነገር ተናገሩ። ዲነል ኢስላም ብሎ ማለት ሐቂቃ እስልምና ሊሆን የሚችለው ምን ያስፈልገዋል? እውቀት ያስፈልገዋል። ለእውቀት ደግሞ ሶስት ነገር ያስፈልገዋል አሉ። ለዲነል ኢስላም እውቀት አንደኛ ዓሊሞቹ መኖር ግዴታ ነው አሉ። ሁለተኛ ወሙተዓሊሙን ኢልም ፈላጊ ደረሶቹ መኖር ግዴታ ነው አሉ። ሶስተኛ ወመየሕሚሂማ ዓሊሞቹንም ተማሪዎቹንም ከጎናቸው ሆኖ ጠብቆ ያንን ዒልማቸውን እንዲያስተላልፉ የሚደግፍ ያስፈልጋቸዋል። ይሄ ሶስት ነገር ካልተገኘ ዒልም መቀጠል አይችልም አሉ። ይችላል እንዴ? የሀገራችንን ዲን በሐቂቃ ትልቅ ወርቃማ ታሪክ ያላቸው እናቶቻችን ሳይቀሩ ከልጆቻቸው ጉረሮ የነጠቁ ለደረሳ እየሰጡ መሻይኾችን እየከደሙ ነው አይደለም? ዲነል ኢስላምኛ ጋር ይደርስልን የቻለው ዑለማዎቹ መነገዱንም ማረሱንም ትተው በጣም የሚገርም ነው። በየትም ዓለም የማይገኝ ወይ ሲማር ይቸገራል፣ በኋላ ታስተምር ያልፍልኛል ይላል። ወይም ሲማርም ሁሉን ነገር ተችሎት ሊሆን ይችላል። የኛ ሀገር መሻይኽሳ ባዶ ዛውያ ያለው ብሎ ሄዶ መስፈር ብቻ ነው። መሬት እንኳን አለ ወይ ይላሉ እንዴ? ሱቅ አለ ወይ ብለው አይደለም። ምን ያህል ደሞዝ ይከፈለናል ብለው ነው ለመሻይኾቹ በየአካባቢያችን ያለው አይደለም። ባዶ ዛውያ ብቻ፣ ለዛውም ስንት ቦረር እየደረሰባቸው በየትም ብንሄድ እንደ ሀበሻ ዑለማዎች ሊላህ ፊላህ ብሎ የሚያቀራ አልሰማንም አላየንም፣ ሐቂቃውን ስለሆነ ማለት ነው። በእነዚህ ግን ሁላችንም ኢንሻአላህ የዲነል ኢስላምን መቀጠል ይሄን ኦሪጂናል የሆነውን ዲናችንን ይሄን ፎርጂዱን አይደለም። ቅድም እንዳልኳችሁ ፎርጂ ያብላጨለጨ ሁላ ወርቅ ነው ይሆናል ይሆን አይችልም። ግን በጣም ከሚገርመው ሰው አንድ ጂንስ ሱሪ እንኳን ለመግዛት እስኪ ናይልኝ ትክክለኛ ነው ወይ ብሎ አዋቂ ይዞ እየገዛ አቂዳውን ግን ዑለማዎችን ጠይቆ አይከተልም። ነገ ለሚያልቀው ማለት ነው። ትንሽ ብር አጠራቅሞማ አንድ መኪና ለመግዛት የፈለገ ጊዜ ማነው የሚችለው? ሞተሩ ትክክል ነው ወይ ምኑን ይልኝ አስፈትሸው መከራውን ነው የሚያው አይደለም። የአቂዳው ጊዜሳ ኃላፊውም ካግዳሚውም ዝም ብሎ ከገገማውም ውሃ ከሸተተውም ይቀዳል ዝም ብሎ እኮ ዱንያን ጨርሰን ሐቂቀተን ቀብር ማንም ሚስትም ልጅ ጎረቤትም መለለበትም እንገባበት እኮ ቀብር ነው የሚጠብቀው። አይዋ ኢኽዋ ሁሉም ሸኝቶ ከመመለስ በስተቀር አንድ ቀን እንኳን እናስተዳድረው ያ በቁሙ ሲጠየፈው የነበረው ጭቃ አፈር መብራት እንደዚህ ሲጠፋ የሚጨንቀን ሰዎች ማንም ጎረቤት በማይደርስበት ቀብር መንገባ ነው። ያ ብቻ አይደለም፣ መቀስቀስ አለ፣ መሕሸር አለ፣ ሲራጥ አለ። ለዛ ሁሉ የሚሆነውን አቂዳችንን እንደ ቀላል ነገር በግድ የለሽ የምንተወው ጉዳይ አይደለም። የፈለገው ቅድም እንዳልኳችሁ መከራ ሙሲባ ሊመጣ ይችላል። ኢማሙ ከኢማምነት እስከሚባረር አይደለም ነው እንዴ? ኢማምነት ለማግኘት የሰዎች ሀዲያ እንዲመጡ ለመኸደም ከዛሊከ ያም አንተነህ እንዲሉት ነው እንደ ሰው የሚቀርበው። ይሄ ነው እንደ መቅሱዱ ሷዲቁል አሚን እውነት ስለያዙ አልተፈነከቱም እንዴ? እርሰው አልተሸረፈም እንዴ? ሀገር ለቀው አልተሰደዱም እንዴ? ሰይዱል አወሊን ወልአኺሪን ሆኑት ነብይ ናቸው። ከዛ ወዲህ ያለው ሰው የማን ክብሩ ምንም እንትን የሚላለው። ስለዚህ ወንድሞቼ የመጨረሻ ነው የምሆነው። በተለይ አሁን እያስቸገረ ያለው ወሃቢያውም አይደለም። ወሃቢያው አንዴውኑ የለየለት
ምንም ውሃ ብታጠጣው የበሰበሰ ነገር የደረቀ ከመስበሱች መልሶ ሊያለመልም አይችልም አይደለም ይታወቃል። ይህ መካከል ጠንዝሎ ግን የውመል ሊርሕማኒ የውመል ሊሸይጣኒ የሚሆን ነው። አንድ ቀን አብሮ መጥቶ የመሻይኾችን ጉልበት ግንባር ሲስም ስለምለም ብሎ የገባ ይመስላል። በሚቀጥለው ደግሞ ከዋህብያ ጋር ይጨፈራል። እንደውም አልፎ ተርፎ አትንኩብን ባካችሁ ተዋቸው ይላል። ኧረ እውነት ነው። ይሄ የሚለው በሽታ እንዲህ አይነት በሽታ ያዘው ሰው ይሄ ምንም ሊጣመን ሳይሆን ዱንያችንንም አኺራችንንም ዲናችንንም ሊያበላሽ የተነሳ ስለሆነ ከዛ የበለጠ የውሸት አንድነት አለ እንዴ? አንድነታችን እኮ በሐቅ ላይ ሆነን ነው። ዲነል ኢስላም እኮ ወአተሲሙ ቢሐብሊላህ ጀሚአን ብሎ አዘውን የለም። አስፋልቱ ላይ ቁመን ነው ሐቁ ላይ ቁመን ነው በአንድ ብንሄደው። አንዱ ወደ ሱዳን እየተጓዘ አንዱ ወደ ኬንያ አንድ መሆን ይችላሉ? ይቻላል እንዴ? ወደ ሱዳን ከሆነ ሁሉም የሱዳን አቅጣጫ መያዝ አለበት አይደለም አንድ ላይ ለመሆን። ወሃብያ በግራ መንገድ ይሄደኛ ቀኝ ይዘን ቀኝና ግራ እንዴት ነው አንድ ሊሆን የሚችለው? የጀሃነምና የጀነት ሰው አንድ መሆን ይችላል? ሸቅይና ሰዒድ አንድ መሆን ይችላል? ጨለማና ብርሃን አንድ መሆን ይችላል? አበደን አይችልም። በፍጹም ያበጠው ይፈነዳል፣ የወደደ ይወዳል፣ የጠላ ይጠላል። ንገሩት ይሄን ይዛችሁ ሄዳችሁ አበደን ምንም የፈለገ ቢሆን በቀን ስንት ጊዜ አላህን ሲሰድብ የሚውል አላህ ቦታ አድርጎለት ይወጣል ይወርዳል፣ እግር አለው እጅ አለው። ኢነላህ ኸለቀ አደም አላ ሱረቲ አላህ ማለት በዋህብያ አደምን የሚመስል ጎበዝ ማለት ነው። በአንዳንድ ቦታ ሻቡን አምረቂም የሌለው ጎረምሳም አድርገውታል። አንዳንድ ቦታ ነፈቱል መጅድ ማየት ትችላላችሁ። የወርቅ ጫማ አድርጎ ነው የሚወርደው ይላሉ። ይህን ሲያስተምረው ተውሂድ ነው። እኛ ስንናገረው ግን ይከፋዋል። ታያለ እሱ ያለውን ስንለው የማስጠላት የዋህቢያን አቂዳ በእኛ ሲነገር ነው የሚያውቀው መጥፎ መሆኑን። እሱ ሲያስተምረውማ አቂዳ ብሎ ያስተምረዋል። ያን አቂዳ ብሎ የሚያስተምረውን ያመነበትን ይሄን ነው። ማፈሪያ ነው። እንዲህ አይነት ጌታ አይመለክም። ኸልቀ ሰማዋት ወልአርድ አርሽም ኩርሲይም ሰውም ጂንም ሳይኖር ከሰማይም ከመሬትም ከማንኛውም ፍጡር የማይፈልግ ማንንም የማይመስል ጌታ ነው አይደለኛ የምናመልከው። ከዛሊከ እና አንይን ነዳንይ መሻይኾችን እስላምን ለቀዋል ተወሱል በማድረጋቸው ከፍረዋል እያለ በቀን ስንቴ ሲረግም የሚውል እነዚህ ሰዎች ወዴናቸውን በተሳካ እንኳን ጠይቀናቸው ቅድም አንዱ ተክራር ላይ እንኳን ተወሰና ቢኩም አክረመል ወራ ሲሉ ነበር አይደል? በዋህብያ አቂዳ ቅድም ይችን አብሮ የተቀበለ ሁሉ ከእስልምና ውጭ ወጥተሃል ነው የሚለው አይደል? የለም። ስለዚህ ቅድም እንደተባለው የሾቹን ማድራ እንዴት ደመቀ የሚኖር አላህ ያድርግልን። አፊያም አላህ ያድርጋቸው። መሰላቸውን የሚያወጡ አላህ ያድርጋቸው። የነሱ አዝመራቸው የማይነቅዝ አላህ ያድርገው። ቅድም እንዳልነው የማይተላ የማይቀነጭር አላህ ያድርገው። ሁሉንም መብለግ ሪጃል የሚደርስ አላህ ያድርግላቸው። መቼም ይሄ ላይ እንግዲህ ሷዲቁል አሚን ከነሱ ሐባቸው ይግቡበት ብለን መቼም ነው ሸክም የለውም። እዛ ለገቡ ይገባሉ። ማን ሊጠራቸው ነው? ከይፈራይታ ታዲያ ገብተውም ይሄ ተሰከረው አይደል? እና ይሄን ገበያ ቅድም ሼህ ሲራጅ እንዳሉት በሳቸው ነው የተገናኘ ነው። ኢላ አንተ ቁመ ሰዓ ሁሉ ጊዜ እንዲያገናኙ አድራቸው የማይፈራ አላህ ያድርገው። እንዲያንይ እንዲያዳኒ ሁሉ ጊዜ አፊያ አድርጎ የሰውን ያየ ሁሉ ምን አህሊ ሰዓዳ ነው የሚያስበላ አላህ ያድርገው። የመጣ ሁሉ ከሰው የሚጠቀም አላህ ያድርገው። እዚህ የረገጠው ሁሉ ሴቱም ወንዱም ያልከበረው ከብሮ ያላገባው አግብቶ ያገባው ወልዶ የወለደው ድሮ ጃሂሉ ዓሊም ሆኖ የታመመው ሽሮ የሞተው ተምሮ ለቀጣይ ዓመት በበለጠ የምንገናኝ አላህ ያድርገን። ሁሉም ደግሞ የእሳቸውን ሰው አላህ ያክብረው። እኔ ብቻ እችለዋለሁ እያለ የሚፎካከርበት አብራ አላህ ያድርገን።
ነገሬ እንዳይሰማብኝ ግመሩንም የፉንም ሁሉንም የችለዋለሁ የሚያስመጣት አላህ ይስጣቸው። እኛንም የአህል ሰዓዳ አላህ ያድርገን። እዚህ ተገናኝተን እንዲያማረብን ኋላም ሸዎቻችን ጋር ጀነተል ፊርደውስ ሁላችንም የምንገናኝ አላህ ያድርገን። ጀነተል ፊርደውስ ለመገናኘት ሁላችሁም ዝግጁ ናችሁ? ኢንሻአላህ ቢስሚላህ ለማረጋው የምንገናኝ አላህ ያድርገው። ወሰላሙ አለይኩም وصيلك الليلة حيرت كل الجليلة وصيلك الليلة حيرت كل الجليلة القلم والخليلة شمسين ووزيل ودم سجوده من نشر وجوده من البحر بجوده إلا كالغبرات أنا يا واسع المغنى كرمك كمغنى من جودك استغنى كل مدواتي يا ذا المعراج المشهور يا طاهر يا طهور يا عم دهر الدهور بنور وفيضاتي فوق ما في النية